ይቺ ወጣት ሱስ ለምን መተው አቃታት? ሱስና ጣጣው እንዲሁም መፍትሄው ሰላም ሰላም ወደ ናይል ዩቲዩብ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን። እንኳን ወደ ናይል ዩቲዩብ በሰላም መጣችሁ። ዩቲዩባችንን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ቤተሰብ ሆኑ። ቀጣይ የምንሰማውን ፕሮግራም እንከታተል። ከሱስ መላቀቅ ያቃታት ወጣት እና እንዲሁም ከሱስ እንዴት መላቀቅ ይቻላል የሚለውን ምክር አለ። ቪዲዮውን እንከታተል። መልካም ቆይታ። ነገር ደግሞ አንቺ በጣም ኃጢአተኛ ሆነሽ ወይም ደግሞ ታዩ ኃጢአተኝነት የሚለውና ከኃጢአት የተላቀቅሽ ሳትሆኚ ግን እነዛን ስትመክሪያቸው ቆይን ራሷ ላይ መለጥፍባት ብሎ ራሱ መንፈሱ ተመልሶ መጥቶ ሊያጠቃሽ ይሞክራል። ለምን ያ መንፈስ እነዛን ሰዎች ኃጢአት ሊያሰራቸውና ኃጢአት ሊያስቆጠርባቸው ይሄን ነገር የሚያደርገው መጀመሪያም ችግር ውስጥ የሚከተ ሮብናር የሚያስበላቸው የሚያስወርዱም ወይም ሌላም ነገር ያደረጉ ሰዎች ያንን አንቺ ከነሱ ከመንፈሱ እጅ ነው የምታስጠያቸው። ከልማዳዊ ድርጊት ወይም ከኃጢአት ብቻ አይደለም ከመንፈሱ ሴራም ነው የምታላቀቂያቸው ያለሽው እና ይናደድና ይበቀልሻል ነው። ስለዚህ የአንቺ መንፈስ ይስባል። አሁን ብዙ ጊዜ ስናገር ሰምተሽ ከሆነ የራሳችሁ መንፈስ ከተቆጣጠራችሁ አንደኛ የሌላ ሰው መንፈስ እናንተ ውስጥ አይገባም። ሁለተኛ የእናንተ መንፈስ ሌላ ሰው ላይ ሄዶ ጠላት አድርጎ አያመጣባችሁም ጓደኞቻችሁን። ግልጽ ነው። ወደ አንቺ የአንቺው መንፈስ ሰው ላይ ያድርና ተመልሶ መጥቶ ጠላት ሆነ ይመጣብሻል። ያ ሰው ጭራሽ እንዲያነሱብሽ የማትፈልጊው ሚስጥር ብለሽ የነገርሻቸው ነገሮች እንደ ማናደጃ አድርገው ይሰድቡሻል። የሆነ እንደ ጓደኝነት ቀርበሻቸው እንደ ሚስጥር የነገርሻቸውን ነገር ስትጣሉ ወይም እንድትጣሉ አድርጎ አላቅሽምና ነው ብሎ ያን ጎዶሎ ፓርቲሽን ደካማ ጎንሽን አንስቶ ሊሳደብ በዛ ደካማ ጎንሽ ሊወቅስሽ ይሞክራል፣ ወይም ልትወቅስሽ ትሞክራለች። ይሄ ምንድነው? የአንቺው መንፈስ ነው ሰዎቹ ላይ ሄዶ ያደረው እና የራስን መንፈስ መቆጣጠር እጅግ በጣም ትልቅ ጥቅም አለው። ለሁሉም ነገር በጣም ወሳኝ ነው። ሌላው ቡና ስትጠጪ ከሆነ ሲጋራ ማጨስ ሀሳቡ የሚመጣብሽ ይሄ የአህዛብ መንፈስ ወይም ደግሞ የዛ ያለሽበት የውጭ ሀገርም ከሆነ የትም ከሆነ የዛ ሳይሆን ይሄ ከእናትሽ ጋር በተገናኘ ሄደው በስምሽ የሚያደርጉት የሚካደምለት መንፈስ ባህሪ ነው። በቃ በስነስርዓቱ የሚካደምለት መንፈስ ባህሪ ነው። ሲጋራው ደግሞ ወሰንገላ የሚባል መንፈስ አለ። የዛር መንፈስ ነው። ሲጋራ፣ መጠጥ፣ ጫት፣ የተለያዩ ነገሮች ሱሶችን ከዚህ ጋር በተገናኘ ከአረቄ ጋር በተገናኘ በጣም ከአልኮል ነክ ነገሮች ጋር በተገናኘ በጣም አደገኛ የሆነ ሱስ ውስጥ የሚከት መንፈስ ነው። ይሄ ደግሞ አብሮሽ ካለ ያን መንፈስ ይቀሰቅሰዋል። የድሮውን ነገር እያሳሰበ ማለት ነው። እና ከእናትሽ የወረስሽው መንፈስ መኖሩን አትርሺ። የግዴታ ከሆኑ ሰዎች የሚመጣ ብቻ ሳይሆን በማህፀን በዘር በኩል ያለፈው መንፈስ ያደፍጣል እና የግዴታ ቡና ስጠጪ ሲጋራ የሚያስጨስሽ ከሆነ ሲጋራውን በራሱ ላለማጨስ ቡናውን ማቆም ያስፈልጋል። ቡናውን ብትፈልጊውም እንኳን ቡናውን የምታቆሚው ለሲጋራው ስትይ መሆን አለበት። ሁለቱም እኮ መጥፎ ነው። በተለይ የሚካደምበት ቤት፣ ሱስ ያለበት ቤት ከሆነ ባይጠጣ ይመረጣል። በደፈናው እንደዚህ ብዬ የምናገርበት ጉዳይ የለም። ግን የእውነት በትክክል ቡናውን የምታቆሚው ለሲጋራው ብለሽ እንዲሆን አድርጊውና ሁለቱንም በዛው እንድትታዩ አድርጊው። ሲጋራውንም በአንድ ጊዜ ሁለቱ ነው፣ ቡናውንም ትታዩዋለሽ። መንፈሱ እንደ ግብር ነው የሚወስደው። መሳቢያ ነው። እኔ በደንብ ፊል አደርገዋለሁ። መምህር ይቅርታ፣ በደንብ ፊል አደርገዋለሁ። ከእናቴ ጋር የሆነ ኮሚኒኬሽን እንዳለ ደግሞ እንዳልከው ኮንፈርም ላድርገው ብዬ ነው እንጂ የሆነ ነገር እንዳለ እኔ በ21ኛው መቶ ክፍለ ዘመን የሚያሳፍር ነገር ነው። አገሬ መጥቼ ከ10 ምናምን ዓመት በኋላ እህቶቼ ሲጣሉ ሲነጋገሩ ክፉ ደግ ያየሁት ነገር በሽታ ሆኖብኝ ነው ኢትዮጵያ መጥቼ በጣም ከፍቶኛ የተመለስኩበት ጊዜ ነው ያለው። ግን እንደዛም ሆኖ ቤቴንም እኔንም ማዳን እችላለሁ የሚል መንፈስ አለኝ። ስበረታ እንዳልኩ በጣም ብዙ ነገር ነው ማየው። እናቴን የሆነ ጊዜ ላይ ፖሊሶች ይዘዋት አለቃትም እሷን ይዘናት ነው የምንሄደው ሲሉ አየሁና ደውዬ ስነግራት አይ እኔ ጋር አለ ማለት ነው፣ እኔን ይዘውኝ ከሄዱ ፖሊስ መጥፎ ነው ሰይጣን ነው ምናምን ብላ እንትን አለችኝና
በደንብ ነው ክሊር ሆኖ የማየው ስበረታ ማለት ነው። እና እኔ አሁን ይሄ የሚመለስብኝ መንፈስ ይሄ የሱሱን መንፈስ ምን አድርጊ ትለኛለህ? ይሄን ላይ አድቫይስ አድርገኝና እንትን ይኸውልሽ የሚመለስብሽ የሱሱን መንፈስ የምታስተናግጁ በምን ጊዜ እንደሆነ ብቻ ንገሪኝ። መቼ ነው? ለምሳሌ ጾም ማለት ምን ማለት ነው? ጾም ውስጥ ይሄ ሀሳብ ይመጣብሻል? ጾም ሲፈታ ነው? ከሰው ጋር ስትጫወቺ ስትዝናኝ ነው? በምን ሰዓት ነው ይሄ ነገር የሚመጣው? ከሰው ጋር ሳወራ፣ ብዙ ጊዜ ከሰው ጋር ሳወራ። እንዴት ነው ከሰው ጋር ሳወራ ማለት? ስለ መፍትሄ ስታወሩ እኔ ስለ ጭራሽ። ስለዚህ ደግሞ የኔ መንፈስ ሳምሃው እንትን ሚስጥረኛ ነው ማለት ለማንም አልናገርም። አሁን ለምሳሌ እንደማጨስ የሚያውቅ ሰው 2 ወይ 1 ቢኖር ነው እንጂ ማንም አያውቅም። በጣም ተጠንቅቄ ከሰው ኮሚኒኬሽን የለኝም። ያው ስገናኝ እገናኛለሁ፣ ግን በጣም በድብቅ ነው ማረጋው እና ማንም አያውቅም። ግን ለምሳሌ ስልክ ደውዬ የሆኑ ዓለማዊ ነገር አውርቼ ምናምን እየተሳሳኩ ከሆነ ያስረሳኝና አላጨስም ብዬ ጸልዬ ምናምን እንደተነሳው እንትና እንደ ዘበት አድርጌ ተነስቼ ወጥቼ አጨሳለሁ። ስፔሻሊ ደግሞ አንድ ጓደኛ ነበረኝና በጣም ያጨሳል። አቁሜ ራሱ እኔ እሱን ሳወራ ያምረኝ ነበር እና አሁንም ሳጨስ እሱን እያሰብኩ ብዙ ጊዜ አጨሳለሁ። የሚገርም ነገር አየሽ ምን ያህል ከሰዎች ጋር እንዳለ። ስለዚህ አንድ በጣም ጠንከር ያለ ሱባኤ ያስፈልግሻል። ይህን ሱስ ንቀልልኝ ብለሽ በእንባ ሆነሽ የምታለቅሽበት እያለቀስሽ አሁን ያለሽበት ሁኔታ እያሰብሽ መጀመሪያ በቃ ጠንከር ያለ ሱባኤ ማለት 3 ቀን የሚሆን 7 ቀን እግዚአብሔር ሆይ ይሄን ነገር ከኔ ነቅል አውጣልኝ። ቅድም አልሰማሻቸውም? ከዚህ በፊት የገቡትን ሰዎች አንድ ሲጸልይ ከናወንላቸዋልና አንቺም አንድ ነገር ልክ ስታረጊ ወዲያውኑ እንዲፈጸምልሽ ሊያደርግ የሚችል ጥሩ የሆነ የጸጸት ደግሞ ሆን ብዬ ራሴ ፈቅጄ ወድጄ የሰራሁት ኃጢአት ነው ብሎ ማመን መንፈስንም ይመታል፣ ራስንም ለጽድቅ ማለት ለስርየት ይዳርጋልና ጥሩ ነው። ሌላው ሁለተኛው ደግሞ ብቻ እጅሽን ቅባ ቅዱስ ጧት መቀባት፣ ጣትሽን መቀባት። በቅባ ቅዱስ በተቀባውበት እጄ በፍጹም ሲጋራ አልነካም የሚል ሀሳብ በአይምሮች ላይ በተደጋጋሚ እንዲሰርጽ ማድረግ። ቅባ ቅዱሱን ተቀብቼ ሲጋራ ከነካሁኝ በቃ በጣም ከባድ ነገር ውስጥ ነው ያለሁት ብለሽ ራስሽን በዛ ነገር ውስጥ ክተችው። ከዛ ቅባ ቅዱስ ሲጋራ ብቻ ስታስቢ ጣት የሚለው ብቻ አይምሮች ላይ እንዲመጣ አድርጊ። ጣት ስትይ ደግሞ አብሮ ቅባ ቅዱስ ይመጣልና ቅባ ቅዱስ ሲጋራ ሁለቱ ይምታታልና ሁለቱ በመንፈሱና በአንቺ መካከል ትልቅ ልዩነት እንዲፈጥር ያደርጋል። መንፈሱ ደግሞ በተደጋጋሚ ሰዎች እንዲደውሉልሽ ካደረገ ልታስወግጅ የሚገባ ስልክ ቁጥር ሊኖር ይገባል። በቃ ከመስመር ላይ አስወጫቸው። ሌላ ደግሞ ኦርቶዶክስ ነሽ፣ እግዚአብሔር ብዙ ነገር አድርጎልሻል። ቀድሞም ጸሎት ትጸልይ ነበረ፣ የተለያዩ ነገሮችን ታውቂያለሽ፣ ትምህርቶችን ሰምተሻልና ከአንቺ የሚጠበቀው ቁርጥ ውሳኔ መወሰን። የጠላትን ሴራ አውቀሽ እንዴት እንደሚያጠቃ ሰዎች እንዴት እንደሚያደርግ አውቀሽ ሳታውቂው ሳታስቢው ሱስ ውስጥ የምትገቢ ከሆነ ከአእምሮሽ በላይ ሆኖ መንፈስ በአንቺ ላይ ሴራ እያሴረ ነው ማለት ነው። ስለዚህ ጥንቃቄ ማድረግ ይገባል። እኔ ከአሁን እንድረዳሽ ያደረገኝና እንዳዝንልሽ የሚያደርገኝ ምንድን ነው? ሰው መለወጥ ይፈልጋል። አዎ፣ ወደ እግዚአብሔር መቅረብ ይፈልጋል። አዎ፣ ግን ሳያውቀው ነው እዛ ነገር ላይ ቁጭ ብሎ የሚያገኘው፣ ወዶ አይደለም ነው። ስለዚህ ይሄ ነው ትክክለኛ የመንፈስ ባህሪ ማለት ይሄ ነው። እንዴት ሰው እንዴት ሲጋራ ታጨሻለሽ ምናምን ብሎ ሊመክር ይሞክራል፣ ግን አይደለም፣ ወዶ አይደለም። ሰው እንዲህ በሀሳብ ውስጥ ሆኖ ማለት ነው። በሀሳብ ውስጥ ሆኖ ሰው ጥፍሩን መድምዶ እንደሚጨርሰው ሁሉ በሀሳብ ውስጥ ሆኖ ደግሞ ሲጋራ ጨብጦ ያገኛል ብዬ ነው እንዳስብ የሚያደርገኝ። ይሄ የቡዳ መንፈስ ባህሪ ነው። መበላት ነው። በቤተሰብ መንፈስ መበላትም ጭምር ነው። እንደገና በቀረብሻቸው ወንዶች መንፈስ መበላትም ጭምር ነው። አሁን አንቺ የምትቀርቢያቸው ወንዶች ባህሪ አንቺ ላይ መጥቶ ይሰገሰጋል። የእነሱ ሀሳብም አንቺ ላይ ይመጣል። የእነሱ ድርጊትም አንቺ ላይ ይመጣል ማለት ነው። እና ማንን እያስተናገርሽ ነው ያለሽው? የኔ እህት የአንቺን ሀሳብ ብቻ አለም በሩካቤ አንቺ ጋር አብሮ የተኙትን አግኝተሻቸው አብረሻቸው የተመኘሻቸው አብሬው በተኛሁ ወይም አብሬያት በተኛሁ ብሎ ያሰበውን ወንድ ባህሪም ጸባይም ጭምር እያስተናገርሽ ነው ያለሽው። እና ከኔ መውጣት አለበት የተለያዩ ወንዶች መንፈስ ከኔ ውስጥ ውጡ ብለሽ ጾመሽ ጸልየሽ ሰግደሽ የምታስሪበት አንድ ሱባኤ ያስፈልጋል ነው። የተለያዩ ወንዶች መንፈስ ሱባኤ ገብቼ የሚገርም እግዚአብሔር ምስክሬ ያላጠፋሁት ገንዘቡ ለነዲያም ቢሰጥ ምን ያህል መድኃኒት እንደገዛው ልነግርህ አልችልም፣ ለማቆም ተብሎ ማለት ግን ስጸልይ
አቆማለሁ። 3 ቀን ሊሆን ይችላል። ለምሳሌ አሁን በቅርብ በቅዱስ ገብርኤል ድርሳንና በሱ ስም እየሰገድኩኝ ቅዱስ ገብርኤል ይሄን ነገር ማቆም አለብኝ ብዬ በጣም ተጋሁኝና የሆነ ሰዓት አቆምኩ። እያጨስኩት ማለት ነው። ለምሳሌ ማታ ላጨስ እችላለሁ ወይ የሆነ ሰዓት ላይ ግን ስቲል አንድ ማጨስ ካለብኝ 21 ሰግጄ ነው እላለሁ። ስለዚህ አንድ ሲጋራ ካሰበ 21 ሰግዳለሁ ማለት ነው። እና ስግደቱን ስለማይፈልገው 2 ከሄድኩ ወይ 3 ከሄድኩ በኋላ አልችልም ማለት ነው። አይደለም አይ ከመሰግድ ታጨሻለሽ ነው ወይስ አልገባኝም? ኔ ሱባኤ ይዤ ሳይሆን አሁን ለምሳሌ ልበል ኖርማል ቀን ላይ ኦኬ ጭንቅላቴን ሲያስጨንቀኝ ስትረስ ላረግ ነው አይደል? ስትረስ ከማረግ ደግሞ አንድ ማጨስ ካለብኝ 41 ሰግጄ ነው እላለሁ። ማለት እንትን ለማረግ ያለሽ ነው። አሁን ይሄ ማጨስ የሚባለውን ነገር ከአይምሮሽ ለምን አታስወግ? መጀመሪያ እምቢ አለኝ ነው አይደለም? ይኸውልሽ ገብቶኛል እኮ እሱ የምትይው ነገር ግን ይሄ 41 እንደዚህ አድርጌ አንድ ማጨስ ካለብኝ ሳይሆን በቀጥታ 3 ቀን ወይም 7 ቀን ስለ ማጨስ ምንም ሳታስቢ እግዚአብሔር ሆይ በጠባቂ መላኬ በኩል ወይም በቅዱስ ገብርኤል በኩል ይሄንን መንፈስ ምታልኝ፣ በቃ ምታልኝ። እኔ ላይ ያለ የሲጋራ መንፈስ፣ የቡና መንፈስ፣ የቤተሰብ የዛር መንፈስ በስላሴ ስም በኢየሱስ ክርስቶስም በቅዱስ ገብርኤል ሰይፍ የተመታ ሁን ብለሽ እየገሰጥሽ እግዚአብሔርን እየጠየቅሽ 3 ቀን በዚህ ጉዳይ ላይ ብቻ እያሰብሽ ወይም 7 ቀን እያሰብሽ ብቻ መጸለይ ያለብሽ ነው። እና ደግሞ በቀን 5 ጊዜ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓትና ማታ 3 ሰዓት እነዚህ እያደረግሽ የቤት እመቤት ከሆንሽ ማለት ነው። እቤት እንደዚህ አድርገሽ 3 ቀን እንደምንም ብለሽ በእንባ እያለቀሽ ስለ ሲጋራ የሚባል ቤትሽ ውስጥ ሲጋራ የሚባል ምንም ነገር እንዳይገኝ አድርገሽ ከቤትም ሳትወጪ ለ3 ቀን የሚሆንሽን አስቤዛ ገዝተሽ ቤት ከተቀመጪ ከዛ የሚመጣው ይምጣ እስቲ። ከዛ ከሱባኤው በኋላ ራሱ 2 ቀን ጨምሪበት። ለምሳሌ ሰኞ፣ ማክሰኞ፣ ሮብ ሱባኤ ከገባሽ ሐሙስና አርብን ጨምሪበት። ከዛ ቅዳሜ ጠዋት ተነስሽ ቤተክርስቲያን ሂጂ፣ እሁድም ድገሚው። ቀስ እያለ እንዲተውሽ አድርጊ። እንደዚህ በሂደት እንጂ ሱባኤን ከጨረስኩ በኋላ አጨሳለሁ ካልሽ ኦልሬዲ የቀናት ነው እንጂ እንትን ያለው ልክ ጾም ከተፈታ በኋላ ዘሙታለሁ። አንዳንድ ሰው ጾም ውስጥ ይጾማል፣ ጾም ካለፈ በኋላ ይፈታል። ልክ እንደ የታሰረ እጅ እንደማለት ነው። ጾም ሲፈታ አብሮ ይዘሙታል፣ ጾም ሲገባ ደግሞ ይጾማል። ይሄ ምንም ከጾም አይቆጠርም። አንቺም ጋር ደግሞ ሱባኤሽ ከሱባኤው በኋላ አላጨስም ማጨስም የለብኝም ብለሽ መደምደም አለብሽ። ያንን አይምሮሽን ስታሳምኘው ቁርጥ ውሳኔ እንደወሰንሽ መንፈሱ ሲያቅ ጥሎሽ ይሄዳል። ግልጽ ነው አይደለ? እንጂ ቀስ በቀስ ልታቆሚ የምትችይው ትምህርታዊ ይሄ ምክር ያልሰማ የተለያዩ ወንጌሎችን የተለያዩ የመናፍስት ሴራዎችን ያላወቀ ሰው ሲኖር ትሪት ታደርጊዋለሽ በልምምድ በምናምን። ይሄ ግን የጠላት ሴራ መሆኑን ካወቅሽ በኋላ ስለ ልምምድ አይደለም ማሰብ ያለብሽ። በቃ ይሄ የጠላት ሴራ ነው። ለምን አረፋ አልደፍቅም? ለምን የፈለገ ራስ ምታት ፍልጥ አያደርገኝም? ለ5 ቀን ወይ ለ7 ቀን ወይ ደግሞ ለ3 ቀን ነው። ከዛ በኋላ እርግፍ አጎይትቶ ነው የሚሄደው ብለሽ ማመን አለብሽ። ያምሻል፣ ስጋሽን አምጪ ይልሻል፣ ትሞቻለሽ። እኔ አሁን ለምሳሌ ርቦኝ ልሞት እችላለሁ። ሲጋራ ባለማጨስ ግን ማንም ሰው አይሞትም። ቡና ባለመጠጣቱ ማንም ሰው አይሞትም። አሞት 3 ቀን ወይ 2 ቀን ሊተኛ ይችላል። ከዛ በኋላ ግን ያልፋል ያ መከራ ጊዜ። በነገራችን ላይ መከራ ውስጥ ያለ ሰውና ሱስ ለማቆም የሚጨነቅን ሰው እኩል ነው ብዬ ነው የማስበው። ሁለቱም እኩል ናቸው። በጣም ከባድ ነው። ማንም ሰው ስለማይረዳው ነው ይሄንን። ለምን ሱስ ለማቆም አንደኛ ስጋ ራሱ ኒኮቲኑን የሲጋራውን ኒኮቲን ስለለመደው ሰዓቱን ጠብቆ አምጡ ይላል። ኒኮቲን ውስጥ ደግሞ ያለው ሀሳብ ደግሞ የዲያብሎስ ሀሳብ ነው። ስለዚህ ይሄን የዲያብሎስ ሀሳብ የምትሰብሪው በልምምድ ምናምን ብለሽ ሳይሆን በቀጥታ እኔ የመናፍስ ሴራ ገብቶኛል፣ አዎ ይሄ የሰይጣን ስራ ነው፣ አዎ በቃ የሰይጣን ስራ ከሆነ ይሄንን ነገር ከሱባኤ በኋላ መቀጠል የለብኝም። እስኪ ምን እሆናለሁ? ሰው አንገቱ ላይ እንኳን ቢላ ተቀምጦ ሰማዕታት ወይም ቅዱሳን አባቶች በየቦታው አልክድም ሃይማኖቴን ብለው ሲጸኑ እኔ እንዴት ይሄ ነገር አላደርግም? ሊያውም አምሮት ነው እኮ ፍላጎት ነው እኮ እንጂ ግዳጅ አይደለም። ግን እማልፈርድብሽ ምኑን ነው እማልፈርድብሽ የመንፈሱ ስራ ሆኖ አይምሮሽን ዘግቶት ራሱ ካስጨበጠሽ ነው። ብዙዎቹ ሳያውቁት እጃቸው ላይ ሲጋራ ያገኛሉ። ካጨሱ በኋላ እጃቸው አሁን አንዳንዱ እጁ ረጂ ሲጋራ ሸተተኝ ይላሉ። እንዴት እንጃ ጣቴ መካከል ሲጋራ ሸተተኝ ይላሉ። ማጨሱን ግን አያውቅም። ከንፈሩ ጥቁር ብሎ ከጊዜ በኋላ ትሸታለ ብለው ሲነግሩት እማያውቅ አለ። ማጨሱን እንኳን የማያውቅ ተማሪ
ሽንት ቤት ሄዶ አጭሶ ወደ ክላስ ሲመለስ ተማሪዎች ጓደኞቹ የሚነግሩት ልጅ አለ። የማማከር አገልግሎት ሊያገኘሁት ክላስ ከገባሁኝ በኋላ እረፍት ሰዓት ላይ ወደ ሽንት ቤት ገብቼ አጭሼ ተማሪ ሁሉ ከገባ በኋላ ነው ወደ ክላስ የምገባው። ግን ክላስ ውስጥ ተማሪዎቹ አፍ ይሸታል ሲሉ ድንግጥ ብዬ እንዴ ምን አድርጌን የመጣሁት ብዬ ደነግጣለሁ ነው የሚለው። የዚህን ያክል ከሆነ ይሄ የሆነብሽ ቀጥታ ሰው ያስፈልግሻል። ጸበል ቦታ ላይ መጠመቅ አለብሽ። ስዕለ ማትሺ ከሆነ ስዕለ ማርያምን ሻወር ቧንቧሽ ላይ ተሰቂና ጸበል አድርጊልኝ ከላይ ላይ ጠርገሽ አስወጭልኝ ብለሽ ወደ ሀገርሽ እስክትመጪ ወደ ጸበል እስከምትሄጂ በጸበል በእምነት በጸሎት ራስሽን በጸበል እየረጨሽም ከአይምሮሽ ላይ እንዲወገድ ከስጋሽ ላይ እንዲወገድ በምትችይው ጥረት ማድረግ አለብሽ። ግልጽ ነው። ይህን ነው። በጣም አመሰግናለሁ። እግዚአብሔር አድሬስህን ከቻልክ ንገረኝና